ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ሺራ ኢማን አፊያ ሁሉ ሰላም ከኔ ጋር አልሐምዱሊላህ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቪዲዮ መልቀቅ ቆይቻለሁኝ እና እስኪ ዛሬ መጥቻለሁ ማለት ነው። ግን በጣም ድክም ብሎኛል። ቆይን የሚላችሁ እዚህ ቀን ማለት ነው ሰርግ ካለ ሰርግ ወይም አንድ ሰው ሊያገባ ነው ከተባለ ከመቼ ጀምሮ ነው ጭፈራ የሚጀምሩት? አረ 2 ወር ሊሆናቸው ነው እንጂ እየጨፈሩ ያስተካሙ ወደ እያሰዳ ከባድ ነው። በዛ ምክንያት ነው እየጠፋሁት ማለት ነው። ለዛ በዛ ላይ ሙቀቱ፣ በዛ ላይ ስራው፣ በዛ ላይ የነሱ ሄዲፓስ ድምፅ ጆሮአችን አእምሮአችን ሁላ ዝግት ታረገብን እንጂ ምን ይሻለናል? ቆይ ያ አላህ ያ ረቢ እኮ ነው ወይ ነቢላችን ላለው ሙቀት ሊወጣ ሊያልቅ ስንት ቀን ቀረ? ወይ ስንት ወር ቀረ? ምን ጉድ ነው የዘንድሮማ! ብስሚላህ በጣም ባሰ እንጂ ያው ምን ይሻላል? ምን ሆነ ቤተሰብ? እስከ ምትጠቁ ካላችሁ መላ በሉን። ኦኬ ይሻላል እኮ ቆይ የሚላችሁ ሰሞኑን ማለት ነው ቪዲዮዬ እንትን መታየት የሚብሎኛል። ለምንድን ነው እንትን አድርጌ ነበርኩኝ? ምንድን ነው ሊስቲድ ላይ የቆየ ቪዲዮ ማለት ነው። እንትን የከፈትኩ ጊዜ ምንድን ነው ዩቲዩብን የከፈትኩት ጊዜ ሰዎቹ እንትን ላይ ፓብሊክ አድርጋቸው አትጫኑ ሲሉ ብዬ ከዛ ሊስቲድ ላይ 3 ነው 4 ነው ቪዲዮ መሰለኝ ጭኜ ነበርኩ ማለት ነው። ከዛ ቪዲዮ ምንም ባይታይም ሊስቲድ ላይ ነበር። ወደ ፐብሊክ መቀየር አቅቶኝ ማለት ነው። ከዛም በኋላ አሁን በሰሞኑ የሆነች ቪዲዮ አይቼ ከዛን አወቅኩ ማለት ነው። ሊስቲድ ላይ ጭነን እንዴት ወደ ፐብሊክ እንደምንቀይር አወቅኩኝና ከዛ እንትን አደረኩ ማለት ነው። ወደ ፐብሊክ ቀየርኩት። ሁሉንም በአንድ ቀየርኩትና አንድ ላይ በአንድ ቀን መሰለኝ ሁሉንም 3 ነው 4 ነው መሰለኝ ፐብሊክ አረኩትኝ ማለት ነው። ከዛ አሁን ያው ቪዲዮ ግን ይታያል። ቢታዩ ያው ትንሽ ነው የሚታይልኝ፣ ግን ታይቶ ነበር። አሁን ደግሞ ሌላው ቪዲዮ ደግሞ እንደ መጀመሪያ መታየት እምቢ አለኝ። ለምንድን ነው? ምን ላድርገው? በአንድ ላይ ፐብሊክ ሁሉንም ማድረግ አልነበረብኝም ማለት ነው ወይስ ለምንድን ነው? ታውቁት ነገር አለ? እስቲ ካለ መላ በሉኝ እና ግን ሰብስክራይቤ በጣም እየጨመረ ነው አልሐምዱሊላህ። ሰሞኑ ደግሞ ቪዲዮ እየታያለ አይደለም። ምን ላድርገው? ለምንድን ነው ችግሩ? አፕሎድ እንኳን አላደረኩም። አፕሎድ አድርጌው ሊስቲድ ላይ የቆየውን ቪዲዮ መልሼ ወደ ፓብሊክ ስቀይረው ቪዲዮ መታየት እምቢ አለኝ ማለት ነው። ቆይ ግን የሆነ ቀን ደግሞ የሆነ ቪዲዮ አፕሎድ አድርጌ ማታውን ከዛን ጠዋት ቀን 10 ሰዓት አካባቢ መሰለኝ እንትን አደረኩ። ፐብሊክ ሊስቲድ ላይ ጭኜው ነበርኩኝ አለ አፕሎድ አድርጌ ነበርኩኝ። ከዛ በኋላ
ወደ ፐብሊክ 10 ሰዓት አካባቢ ማለት ነው አረኩት። ከዛም በኋላ ግን ያው ቪዲዮ አልታየም። ግን ደግሞ ሰዎቹ የሚሉት አምስቴ ላይ ቆይታችሁ 24 ሰዓት አድርሳችሁ ከ24 ሰዓት በኋላ ፐብሊክ ስታደርጉት በጣም ይታያል ይኖረዋል ይላሉ። ግን ደግሞ የለውም አይኖረውም። እኔ ወዳውን ፐብሊክ አድርጌ ሲጭን ነው እንትን የሚልልኝ ማለት ነው የሚታይልኝ። ግን እንትናቸው ቻናላችሁ ይጎዳል ይላሉ። እሺ እንዴት ይደረግ? እሺ እንደዛ አድርጌ ሲጭን አይታይልኝም። ለኔ ብቻ ነው ወይስ እናንተም ጭምር ነው? ምን ይሻላል? እንዴት ላድርገው? የምታውቁት ነገር ካለ በሉኝ። አሁንም ሌላ አካውንት ከፍቼ አንድ ሁለት ማለት በጣም እየከበደኝ ነው። ደግሞ አሁን በአዲሱ ህግ የሰው ቪዲዮ መጫን ይቻላል እየተባለ ነው እና ሶስት ቪዲዮ መሰለኝ እንትን ብያለሁኝ ማለት ነው ጭኛለሁኝ። እኔ ደግሞ ሾርት ቪዲዮ ማለት ነው የሰው ቪዲዮ ስንት ታይቶልኛል? አንዱ የጫንኩት ግን ቁርአን ነው። ቁርአን ስለሆነ መሰለኝ 600 ስንት ላይክ መሰለኝ 670 ምናምን መሰለኝ ላይክ አግኝቻለሁ በአንዱ ደግሞ 267 ላይክ ቪው ደግሞ የታየው አንዱ 3600 አንዱ 2600 ስንት እንደሆነ ታይቶ ነበር። ግን ደግሞ ይሄን እንደዚህ የሆነው ይሄን ቪዲዮ ፓብሊክ ሳላረግ በፊት ማለት ነው። መጀመሪያ ሊስቴት ላይ ቆይቼ ከዛ ፐብሊክ አረኩት ያልኩት ሳላረግ በፊት እንደዚህ አድርጌ ያን ያክል ታይቶልኝ ነበር። ግን ደግሞ ከዛም በኋላ አፕሎድ ያደረኩት ቁርአን ነው ያ። ከዛ እሱ ደግሞ ምንም አልታየም። 3 ሰው 4 ሰው መሰለኝ አይቷል። ላይክ የለውም ምንም ነገር የለውም። ከዛ በኋላ ያው ቪዲዮ እንደዛ ሆነ። መታየት እምቢ አለኝ። ምን ይሻለኛል? ምን ላድርግ? ጉድ እኮ ነው። ኧረ ኢቭሊን ተው፣ ሸቃሊቶች ተው፣ እንተጋገዝ እና አሁንም ላይክ አድርጉ፣ ሰብስክራይብ አድርጉ። በቤቱ አዲስ ከሆናችሁ ማለት ነው አትርሱ እሺ። ይኸው በገባችሁበት ምንም አይቀንስም። ያው ቪዲዮን እስከ መጨረሻ እዩት፣ ይጠቅማችኋል። እንደኔ የምትሆኑ ካላችሁ እኛም ደግሞ ሲሰጥ ካለብኝ ንገሩኝ ማለት ነው። ኮሜንት ስር አስቀምጡልኝ። ያው ብዙ ስህተት ካለብኝ ስህተቴን እንዳርም እንትን በሉኝ ማለት ነው፣ ንገሩኝ። እናም ደግሞ ምንድነው ስህተቴን አርሜ የማይሆን ከሆነ እንዲተው በሌላ እንዲቀይረው፣ ችግር ከሌለው ደግሞ ይገርምኝ። ግን የተጠራጠርኩት ያንን ቪዲዮ በአንድ ጊዜ ሁሉንም ፐብሊክ ሳረገው ነው እምቢ ያለኝ ብዬ ነበር እንትን ያልኩት ማለት ነው የተጠራጠርኩት። እና ቤተሰብ አበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ ማለት ነው እላችኋለሁ። እና ደግሞ ዱአ አድርጉ። ሰው ደስ የሚያስደስታችሁ ካላችሁ ሰሞኑን ቪዲዮዬ በጣም እንትን እየሆነልኝ ነው ማለት ነው። አልሐምዱሊላህ ሰብስክራይብ እየጨመረልኝ ነው ማለት ነው። እና ተስፋ እየሰጠኝ ነው። ኢንሻአላህ አላህ ካለ ለጥሩ ደረጃ ደርሼ የምታበረታቱኝ እናንተ ጀዛችሁን እንዲከፍል ጀዛ ግን የአላህ ነው የምከፍለው። አላህ ይክፈላችሁ። አሁንም ኸይር ይጀዛችሁ እና ባሳያችሁት መጠን ላይክ ሰብስክራይብ አድርጉ፣ ሼርም አድርጉ። ለምን ችግር አለው? ያው የመዳምን ዋይፋይ ነው የምንጠቀመው። ከኛ ምንም የሚቀንስብን ነገር የለም። አድርገን ብንወጣ ምን ችግር አለው? እስኪ
ብናድግ ብናሳድግ። አንዳንድ ሰዎች ደግሞ ወይ ለራሳችንም አናድግ። እኔም ያው ነኝ። ለራሳችንም አናድግም ሰውንም እናሳድግም። ለምንድን ነው ግን አስተሳሰባችን በጣም ጭቃ ሆኗል ማለት ነው። በጣም ከባድ ነው። እንግዲህ አላህ ያሳካልኝ። አላህ ሀቀኝም መንገድ ይምራል። አላህ ለኛ የሚበጀው ለኛ በሚጠቅመው ነገር አላህ እንትን ያድርግልን ማለት ነው። ግን ከባድ ነው አስተሳሰባችን የለም ስራችን በቃ ስራችን በጉልበታችን ብቻ ብለን አምነናል። ግን አላህ እንደዛ ያድርግብን። ዱዓ እናድርግ እስኪ ያ ረቢ። እንደዚህ ብቻ ከባድ ነው ወላሂ አሰራር። እስኪ ይቺን ነገር እንሞክራት። አላህ ለእናንተ ይጠቅማችኋል ካለን ያጽናን በዚህ መንገድ። አይ ለእናንተ አይሆናችሁም ካለ ይቅር። አሁኑኑ እኔ እንደዛ ብዬ ነው ዱዓ ማረገው። እኔ ከአላህ ማሪቀኝ ከሆነ ብቻ ካለህ መንገድ የሚያስርቀኝ ከሆነ አላህ ያ ረቢ አሁኑኑ ሸንቅል መንገድ ላድርግልኝ ብዬ ነው ዱዓ ማረገው ማለት ነው። ምክንያቱም የአላህን መንገድ የሚያስለቅቅ ነገር ካለህ የሚያጠላ ዱንያ አላህ አይስጣኝ። እኔ ወላሂ ከድሮም እንደዛ ብዬ ነው ዱዓ ማረገው ኖሮኝ ለሌላው ካልሰጠሁበት፣ የተራበ ካላበላሁበት፣ የተጠማን ካላጠጣሁበት፣ የተቸገረን ካልረዳሁበት ይሄ ዱንያ ሰው ሙሲባ ነው። እኔ እንደዚህ ብዬ ሳወራ ግን እውነት ላይመስላችሁ ይችላል። ግን ደግሞ እኔ ግፍ ይለኝ ሁሌም ድሮም በቃ ከድሮም ምኞቴም ይህ ነው። ወላሂ አላህ እንዲህ ትዕግስት እንትን ያድርግልኝ ማለት አላህ እያሳካልኝ ዱዓ አድርጉልኝ። እኔ አግኝቼ መስጂድ መድረሳ ኡስታዞችን ደረሳዎችን እንዲካድ ለምን እንዲሰጣ ነው። እንደዛ አይነት ዱንያ ነው ስጠኝ የሚለው። ያው ግን ደግሞ የሰው ልጅ ዱንያ ሲያገኝ አእምሮ ይዘጋል ይባላል። ግን እውነት ነው። አዎ ይዘጋል፣ እያየንም ነው። ያው በዚህ ደግሞ እንትን የሚደረግበትም ነገር የለም ማለት ነው። ስለዚህ አላህ ከእንደዚህ አይነት ነገር የሚጠብቀን በያላንበት ሁላችንም እርስ በርሳችን ዱዓ እናድርግ። ከእንደዚህ አይነት ነገር እንዲጠብቀን ማለት ነው። ዱንያም ሂላፊ እንዳይሰጥ አልፈልግም። ሂላፊ በልኩ እንዳላጣ የተቸገረ የሚረዳበትን ያክል ይስጠኝ። ይህን ያክል እፈልጋለሁ። እዛም ውጪ ሲቃይ ነው ለሰው እዝነት አይኖረንም። ከህሊናችን ይደርቃል። በነገራችን ካለው መንገድ እንርቃለን። ወደ አላህ አንመለስም። እዚህ ዱንያ ላይ የተቸገረ ሰው እኮ ነው እንዴት ኢልም ያለው ሰው ካልሆነ እዚህ ጋር ዱንያ ካለው አላህን ይረሳል። በእርግጠኝነት አላህን ይረሳል። ግን አላህ እንደዛ አይነት ነገር አላህ ይጠብቃል። አላህ ይጠብቃል። እንደዛ አይነት ሙሲባ ሰጥቶን ከአላህ መንገድ የሚያስርቀን ዱንያ እዛው ይቅር፣ እዛው አልፈልግም። ብቻ እስኪ አላህ ልፋታችንን ይበላል። መቼም እኛ የቅን ሆነን ወደ አላህ ከተመለስን ምንም በቃ የሚለን ነገር የለም ማለት ነው። የሚከለክለን ነገር እኛ ራሳችን ቆሻሻ ሆነን እኮ ነው። አላህ ያጽዳልን ቆሻሻችን። አላህ ያስተካክለን። አላህ ቃኙ
እንግዲህ ኢምራን በዱንያ እያለን በተውበት ስንሞት በሻዳ ከሞትን ጀነት ፊርደውስን አላህ ይወፍቀን። አዱንያ ላይ ስንኖር ደግሞ በጥሩ ነገር ኸይር ነገር አላህ ያበርታን። እንግዲህ ወጥቼ እና ቪዲዮ ረዘመ መሰለኝና አፉ በሉኝ። ወላሂ በጣም ቢዚ ነኝ። ዝም ብዬ የሆነች ቦታ ተደብቄ ነው እስኪ ቪዲዮ ልስራ ብዬ መጣሁት ማለት ነው። እንግዲህ ዱዓ የሰው ሀገር ያው እንደዚህ ነው፣ ግን ደግሞ ብዙ ነገር ያስተምራል። ብዙ ነገር በጣም መኪና ሰው ሀገር በመሆኔ በጣም ብዙ ነገር ተምሬያለሁኝ ማለት ነው። እውነት ያስተምራል በጣም አልሐምዱሊላህ ረብል ዓለሚን። እና ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ኦኬ ባይ